ሰግነው ይገባል። የዛሬው ቀን ባርኮ ቀድሶ በዕድሜ ላይ ዕድሜ ጨምሮ በሰዓታችን ላይ ሰዓትን ጨምሮ ባርኮ በጤናችን ላይ ጤና አድሎን በዚህ በቅድስናው ስፍራ ተገናኝተን ተሰብስበን ስሙን እንድንጠራ የፈቀደልን እርሱ ነው። ዛሬ በዚህ በቅድስናው ስፍራ ተሰብስበው ቅዳሴውን ለማስቀደስ ሥጋውና ደሙን ለመቀበል ንስሐ ለመግባት ለመባረክ ታቦተ ሕጉን አጅቦ እልል ብሎ ለማመስገን አስበው ነገር ግን በአንድም በሌላ ሳይሳካላቸው የተለያየ ነገር ገድቧቸው ግማሾቹ እጆቻቸውና እግሮቻቸው በሰንሰለት ታስረው በወህኒ ቤት የጣሉ፣ ግማሾቹ ደግሞ በሥጋ ደዌ ተይዘው ከትንሹ ጤና ጣቢያ አንስቶ እስከ ታላላቁ ሆስፒታል ድረስ የተኙ ብዙዎች አሉ። ክርስቲያን እዚህ ሊመጡ አስበው ነገር ግን ብዙ ሥጋዊ ነገር የገደላቸው ብዙዎች አሉ። እኛ ግን እግዚአብሔር ፈቅዶና ወዶ ባርኮና ቀድሶ በጤናው አጅቦን እዚህ በቅድስናው ስፍራ ተሰብስበን ስሙን እንድንጠራ ፈቅዷልና ይህን አምላክ በእውነት በደንብ አድርጋችሁ አመስግኑ። አልቦ ዘአርግ ውስተ ሰማይ ዘእንበለ ዘወረደ እምሰማይ። ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም። ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም። የዮሐንስ ወንጌል ምዕራፍ 3 ከቁጥር 13 ላይ የምናገኘው ኃይለ ቃል ነው። እንግዲህ እኛ የእግዚአብሔርን ቃል የምንማማረው ቃሉን ተምረን በቃሉ 30 60 መቶ ያማረ ፍሬ አፍርተን ንስሐ ገብተን ሥጋውን በልተን ደሙን ጠጥተን የመንግሥቱ ወራሾች እንድንሆን ቤተ ክርስቲያን ጠዋትና ማታ የእግዚአብሔርን ቃል ለልጆቿ የምታስተምረው በቃሉ መሠረትነት እንድናድግ በቃሉ ሕይወትነት እንድንለመልምና መንግሥቱን እንድንወርስ ከክርስቶስ ጋር እንድንኖር ቤተ ክርስቲያን በቃሉ ጠዋትና ማታ ታንጸናለች። ጠዋትና ማታ የእግዚአብሔርን ቃል እንማራለን። የእግዚአብሔር ቃል ሕይወታችን ነው። የእግዚአብሔር ቃል ምግባችን ነው። የእግዚአብሔር ቃል ልብሳችን ነው። የእግዚአብሔር ቃል ሞገሳችን ነው። ክርስቲያን እግዚአብሔር ዓለምን የባረከበት በዚህ ቃል ነው። እግዚአብሔር ዓለምን የቀደሰበት በዚህ ቃል ነው። እግዚአብሔር ዓለምን ያከበረበት በዚህ ቃል ነው። ብዙዎች የከበሩት የእግዚአብሔርን ቃል ከመስማት አልፈው በሕይወት ኖረውት ነው። ብዙዎች መንግሥቱን የወረሱት ቅዱሳኑ ሰማዕታቱ ዛሬ የምናከብራቸው ቤተ ክርስቲያን ስማቸውን የምትጠራቸው የከበሩት በቃሉ መሠረትነት ታንጸው በቃሉ ሕይወትነት ኖረው ነው። እኛ የእግዚአብሔርን ቃል የምንማረው ለዚህ ነው። ቃሉ መስታወት ነው። ውስጣችንን እንድናይ የእግዚአብሔርን ቃል እንማራለን። መስታወት ሥጋዊ ማንነታችንን ያሳየናል በፊቱ በቆምን ጊዜ። የእግዚአብሔር ቃል ደግሞ ውስጣዊ ማንነታችንን ገልጾ ያሳየናል። ክርስቲያን ስለዚህ የእግዚአብሔርን ቃል የምንማረው ውስጣችንን ለማየት ነው። ሁሌ ዘወትር ተማሪዎች ብቻ ሳንሆን መምህራኖች ልንሆን ጭምር ነው የእግዚአብሔርን ቃል የምንማረው። የቤተ ክርስቲያናችን አባት ቅዱስ ዮሐንስ አፈወርቅ ሲናገር እንደዚህ ይላል፣ እስከ ዛሬ የተማራችሁትን ትምህርት ኖራችሁት ቢሆን ኖሮ ሰባኪያን ስራቸውን ያጡ ነበር ይላል የቤተ ክርስቲያን አባት። ለምን ሲል አባት እናንተ ሰባኪያን ትሆኑ ነበር። ስለዚህ ሁላችሁም ሰባኪያን ሆናችሁ ሰባኪያን ስራቸውን ያጡ ነበር። ነገር ግን ቃሉን ሁላችን መኖር ስላቃተን እኛም ቆመን እንሰብካለን፣ እናንተም ቁጭ ብላችሁ ትሰበካላችሁ። ቃሉን መኖር ስላልቻለ መናገር ብቻ ስራችን ሆኗል። በተግባር ቃሉን የምንኖር የለን። ውስጣችንን ሁሉንም እግዚአብሔር አምላክ ያውቃል። ታዲያ ለመኖር ነው ቃሉን የምንማረው። ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም ይላል ወንጌላዊው ቅዱስ ዮሐንስ በወንጌሉ ጻፈልን። ይህንን ቃል ነው ቃሉን የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ይህን ቃል የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ከፈሪሳዊው አለቃ ጋር ከዛ ከአይሁድ መምህር ጋር ከኒቆዲሞስ ጋር ባደረገው ንግግር ነው። ከኒቆዲሞስ ጋር ስለ ዳግም ልደት ስለ ዳግም መወለድ የሰው ልጅ ከእናቱ ማኅፀን እንደወጣ እንደዚሁ ደግሞ ከውኃና ከመንፈስ ቅዱስ መወለድ እንዳለበት ለኒቆዲሞስ እያስረዳው እየነገረው እያመሳጠረ እየዘረዘረ ካነገረው ካስተማረው በኋላ
ኒቆዲሞስን አምኖ መቀበል አልቻለም ነበር። ስለ ሰማያዊው ነገር አልነገረው። የነገረው ስለ ምድራዊው ነገር ብቻ ነበር ክርስቶስ። ታዲያ ኒቆዲሞስ ስላልገባው ክርስቶስ እንደዚህ አለ፣ ስለ ሰማያዊው ነገር ብነግራችሁማ እንዴት ታደርጉት ነበር? ምድራዊው ነገር ስነግራችሁ አላመናችሁም። እኛ ያየነውን እንናገራለን፣ የሰማነውን እንመሰክራለን። ይህን ካለ በኋላ ከቁጥር 13 ላይ ወረድና ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም። ይህ ቃል ጌታችን መድኃኒታችን ኢየሱስ ክርስቶስ ሲናገር ስለ ራሱ እርገት የተናገረው ቃል ነው። በእውነት ጌታችን መድኃኒታችን ራሱ በአንደበቱ በቃሉ ስለ ራሱ ከዚህ ምድር ወደዚያኛው ዓለም ከፍ ከፍ እንደሚልና ወደ ቀደመ ክብሩ እንደሚመለስ አስቀድሞ በኒቆዲሞስ አማካኝነት ለእኛ ለሁላችን የነገረ ቃል ነው። ዛሬ ጌታችን መድኃኒታችን ኢየሱስ ክርስቶስ በሥጋው ያረገበት ቀን ነው። ወደ ሰማይ ከፍ ከፍ ያለበት ቀን ነው። ይህንን ቀን ቤተ ክርስቲያን በታላቅ ድምቀት ታከብረዋለች። ክርስቲያን በታላቅ ድምቀት ክርስቶስ በምድር ላይ ሲኖር የምድር ሥራውን አከናውኖ ለዓለም ድነትን ሰጥቶ ለዓለም ነፃነትን አውጆ ለዓለም ሰላምን አውጆ ለዓለም መረጋጋትን ካወጀ በኋላ ቅዱሳን ደቀ መዛሙርቱን እየባረካቸው ወደ ሰማይ ከፍ ከፍ ያለበት ቀን ነው። ይህ ቃል የሚናገረው ስለ ክርስቶስ እርገት ነው። ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም። ብዙዎች ወደ ሰማይ የተነጠቁ ያረጉ አሉ። እነ ኤልያስ አርገዋል። ብዙዎች አባቶች አርገዋል። ቅዱሳን አባቶች ተሰውረዋል። እነዚህ ሁሉ አርገዋል። ነገር ግን የእነዚህ እርገትና የክርስቶስ እርገት ይለያያል። የክርስቶስ እርገት በራሱ በስልጣኑ በኃይሉ ነው ያረገው። ማንም አጋዥ ሳይሻ፣ መላእክት ሳያግዙት፣ ማንም የሚያግዘው አካል ሳይሆን ክርስቶስ በራሱ በስልጣኑ በኃይሉ ነው ያረገው። በእውነት ክርስቲያኖች ክብርና ምስጋና ለአምላካችን ነው። የክርስቶስን እርገት ልዩ የሚያደርገው ይህ ነው። አባቶቻችን እንደዚህ ያሉ ሊቃውንተ ቤተ ክርስቲያን የቃል ርደት የሥጋ እርገት በማኅፀን ተከናወነ ይላል። ለመጀመሪያ ጊዜ የሥጋ እርገት የተከናወነው በድንግል ማርያም ማኅፀን ነው። ቅዱስ አባ የቤተ ክርስቲያናችን አባት የቅዳሴያችን ደራሲ አባ ሕርያቆስ እንደዚህ ይላል፣ ኦ ምድራቅ እምድር እስከ ሰማይ፣ ከምድር እስከ ሰማይ መውጫ ብሎ ድንግል ማርያምን ያመሰግናታል። ከምድር እስከ ሰማይ መውጫ መስራታችን የሥጋ እርገት የቃል ርደት የተፈጸመብሽ የተከናወነብሽ አንቺ ነሽ። የሥጋ እርገት የተፈጸመው በድንግል ማርያም ማኅፀን ነው አስቀድሞ። ታዲያ ቤተ ክርስቲያናችን ይህንን እርገቱን ዛሬ ለምንድን ነው የምታከብረው ብለን እንመለከታለን። ዛሬ የሥጋ እርገት በድንግል ማርያም ማኅፀን ተከናውኗል። የሥጋ እርገት በድንግል ማርያም ማኅፀን ተከናውኗል ከተባለ ዛሬ ሳዳ ቤተ ክርስቲያናችን ለምን እርገቱን ታከብራለች ብለን ስንመለከት ቤተ ክርስቲያን ዛሬ እርገቱን የምታከብረው ስለ ሁለት ነገር ነው። ስለ ስንት ነገር ነው? ድምጻቸው አይሰማም። ስለ ስንት ነገር ነው? ስለ ሁለት ነገር ነው። አንደኛውና የመጀመሪያው ያ በድንግል ማርያም የተከናወነውን የሥጋ እርገት ምስጢራዊ እርገት ነው። ማንም የሰው ልጅ ያላየው ድንግል ማርያም ብቻ የምታውቀው እርሷና እግዚአብሔር ብቻ የሚያውቁት የሥጋ እርገት ነው በድንግል ማርያም ማኅፀን የተከናወነው። ይህንን ምስጢራዊውን እርገት ዛሬ ቤተ ክርስቲያን በግልጥ ለማሳየት የክርስቶስን እርገት ታከብራለች። ክብርና ምስጋና ለአምላካችን ይሁን። ያ በድንግል ማርያም የተከናወነው ይህ ምስጢር የሆነውን የሥጋ እርገት ዛሬ ቤተ ክርስቲያን በግልጽ ለልጆቿ ለማሳየት ለመመስከር እርገቱን ዛሬ ታከብራለች። ሁለተኛ ደግሞ ቤተ ክርስቲያን እርገቱን የምታከብርበት ሁለተኛውና ዋነኛው ደግሞ ተዋርዶ በሌለበት በዘላለማዊ ክብር የሚኖርበት ጊዜ እንደደረሰ ለማስረዳት እርገቱን ታከብራለች። ተዋርዶ የሌለበት በዘላለማዊ ክብር ጌታችን መድኃኒታችን ካሁን በኋላ በዘላለማዊ ክብሩ በአባቱ ቀኝ በመንግሥቱ እንደሚኖር ለማስረዳት ቤተ ክርስቲያን እርገቱን ታከብራለች። ለምን ከተባለ ክርስቶስ ወደዚህ ምድር ከመጣ በኋላ በዚህ ምድር በሚኖርበት ሰዓት ጲላጦስ ፈርዶበታል። ማን ፈርዶበታል? ማን ፈርዶበታል? አይሁዶች ዘብተውበታል። ምራቅ ደፍተውበታል።
በጥፊ መተውታል፣ አንገላተውታል፣ መከራ አድርሰውበታል፣ ሞቷል፣ ተገርፏል፣ በቀራንዮ አደባባይ ተሰቅሏል። ከአሁን በኋላ ይህ የለም፣ ይህ ሁሉ አበቃ። ዛሬ እግዚአብሔር ወልድ ከሦስቱ አካል አንዱ አካል እግዚአብሔር ወልድ ቅዱስ ቅዱስ ተብሎ ከሚመሰገኑት ከሦስቱ አካላት አንዱ አካል እግዚአብሔር ወልድ ዛሬ በዙፋኑ በግርማ መለኮቱ በኃይሉ በስልጣኑ ላይ የሚኖረው ከእንግዲህ በኋላ እንደዚህ አይነት ተባብሮ የለበትም። ከእንግዲህ በኋላ ጲላጦስ አይፈርድበትም፣ አይሁድ አይዘብቱበትም፣ ምራቅ አይተፉበትም። ይህን ሁሉ አስተናግዶ አልፏል። ከእንግዲህ በኋላ በአነዋወሩ እንደዚህ የለበትም ስትል ቤተ ክርስቲያን ዛሬ እርገቱን ታከብራለች። ክብርና ምስጋና ለአምላካችን ነው። ስለዚህ ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም። እርሱም ከሰማይ የወረደው እግዚአብሔር ወልድ ነው። ማን ነው? ማን ነው? እግዚአብሔር ወልድ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ በዚህ ዓለም ላይ ተመላልሶ ይህንን ዓለም ከጉስቁልና ወደ ሕይወት ከጉስቁልና ወደ ክብር የመለሰ ዛሬ ወደ ሰማይ ከፍ ከፍ ብሎ ያደረገው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በእውነት ክርስቶስ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ሁለት ነገር ሰው ሆኗል። ስለ ስንት ነገር? ኧረ ተናገሩ። ስለ ስንት ነገር? ስለ ሁለት ነገር ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው ሆኗል። አንደኛ ለቤዛነት። ለምን? ለቤዛነት፣ ዓለምን ለማዳን ክርስቶስ ሰው ሆኗል። ምንን ለማዳን? ኧረ ደክማችኋል መሰለኝ። ላቁ። ይብቃን፣ ይብቃን። እሺ፣ ማንን ለማዳን? ዓለምን ለማዳን ክርስቶስ ሰው ሆኗል። የመጀመሪያው ይህ ነው። ሁለተኛው ክርስቶስ ሰው የሆነበት ምስጢር አርአያ ለሆነን ምን ለሆነን? ምሳሌ ለሆነን ሀደገ ለነ ማይደሮ አለ የቤተ ክርስቲያናችን አባት ከሐዋርያቱ መካከል አንዱ ቅዱስ ጴጥሮስ ምሳሌውን ትቶልን ሄደ አለ። ምኑን ትቶልን ሄደ? ምሳሌውን ትቶልን። ስለዚህ ምሳሌ ለሆነን ክርስቶስ ሰው ሆኗል። ምን ሆኗል? አዎ በአምላክነቱ ተመልከቱ። በምድር ላይ ከድንግል ማርያም ከተወለደ በኋላ በምድር ላይ ሲመላለስ ሐዋርያትን መረጠ። ምን መረጠ? 12 ደቀ መዛሙርቱን መረጠ። አርአያ ያለውን ምሳሌ ወሳሳየ ሐዋርያቱን መረጠ። 33 ዓመት ከ3 ወር በምድር ላይ ኖረ። 3 ዓመት ከ3 ወር ሐዋርያቱን ከእግሩ ስር ቁጭ አድርጎ የመረጣቸውን ደቀ መዛሙርቱን ወንጌልን አስተማራቸው። ሥርዓተ ቤተ ክርስቲያንን አሳያቸው፣ አስተማራቸው። ካስተማራቸው በኋላ ቅዱሳን ደቀ መዛሙርቱን ትሕትናን አሳያቸው። ምን አሳያቸው? ምን አሳያቸው? ምሳሌያችን ነው ክርስቶስ። ትሕትናን አሳያቸው። ዝቅ ብሎ የደቀ መዛሙርቱን እግር አጠበ። እንደዚህ አላቸው፣ እናንተ ጌታና መምህር ትሉኛላችሁ። አዎ ልክ ናችሁ፣ እንደዛ ነኝ። እኔ ጌታችሁ መምህራችሁ ሲሆን እኔ ዝቅ ብዬ እናንተን እግር ካጠብኩ እናንተም የባልንጀሮቻችሁን እግር እንደዚሁ ዝቅ ብላችሁ ተባለ። ይህንን ላለን አምላካችን ክብርና ምስጋና ይድረሰው። አመስግኑት። አምላክ ዝቅ ብላችሁ እናንተም የባልንጀሮቻችሁን እግር እንደዚሁ እጠቡ ብሎ ትሕትና ለደቀ መዛሙርቱ አስተማረ። ትምህርት ከተደላደለለት በኋላ ስለ ሰው ልጆች ኃጢአት የመጣው ዓለምን ሊያድን የዓለምን ኃጢአት ሊያስወግድ ለዓለም ቤዛ ሊሆን ነው የመጣውና በቀራንዮ አደባባይ ስለ ሰው ልጆች ፍቅር ርቃኑን ተሰቀለ። እግዚአብሔርሰ ንጉሡ ቅድመ ዓለም ወገብረ መድኃኒተ በማእከለ ምድር አለ ቅዱስ ዳዊት። እግዚአብሔር ከዓለም አስቀድሞ ነበር፣ ከዓለም በኋላም እግዚአብሔር አለ። መድኃኒትን በምድር ማእከል በቀራንዮ አደረገ። ምን አደረገ? ምን አደረገ? ለዓለም መድኃኒትን በቀራንዮ አደባባይ ራሱን ሰዋ፣ ደሙን አፈሰሰ፣ ሥጋውን ቆረሰ። አይሁድ ዘበቱበት፣ ወደ መቃብር አወረዱት። ወደ ምን አወረዱት? ኧረ ተናገሩ፣ ደከማችሁ። ወደ ምን አወረዱት? ጨርሻለሁ ትምህርቴን። ትንሽ ደቂቃ፣ 5 ደቂቃ። ወደ ምን አወረዱት? ወደ መቃብር አወረዱት። እነርሱ ገለነዋል አሉ። ዓለም እንደዚህ ዓለም መድኃኒቷን አታውቅም። ዓለም ፈጣሪዋን ገላ በመቃብር ውስጥ አኖረች። ዓለም መድኃኒቷን በመስቀል ላይ እርቃኑን ሰቀለች። ዓለም ሕይወቷን በመቃብር ውስጥ
በጨለማ ውስጥ አኖረች። አያችሁ አይሁዳውያን ጨከኑ። ይህንን ነበር ያሰቡት። አይነሳም አሉ። ገለነዋል ከእንግዲህ ምንም አያመጣ። ተከታዮቹ ደቀ መዛሙርቱ ምንም አያመጡም አሉ። እርሱ ግን የሰራዊት ጌታ እግዚአብሔር ዓለማትን የፈጠረ አምላክ እኛን የፈጠረ ዓለምን ካለ መኖር ወደ መኖር ያመጣ አምላክ በቸርነቱ በምሕረቱ መግቦ የሚያኖረን አምላክ በምሕረት እጁ ዳሶ የሚያኖረን አምላክ ሞትና መቃብርን ድል አድርጎ ተነሳ። ክብርና ምስጋና ለአምላካችን። ሞትና መቃብርን ድል አደረገ። መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይ በኃይሉ በስልጣኑ በተዘጋ መቃብር ተነሳ። በእቱም ድንግልና ስለመወለዱ ሲያመለክት በእቱም መቃብር ማንም መቃብሩን ሳይከፍት በተዘጋ መቃብር ክርስቶስ ተነሳ። ሞትን ድል አድርጎ ተነሳ። ለሐዋርያት ታያቸው፣ ለቅዱሳን አንስት ታያቸው። ለሐዋርያቱ በተለያየ ሰዓት እየተገለጸ ትንሣኤውን ነገራቸው። ልቦናቸው እንዲጸና አስተማራቸው፣ እንዲበረቱ አደረገላቸው። ነቢያት የተናገሩት ይህንን ነው ብሎ ከነቢያት ጠቀሰላቸው። ከአዲስ ኪዳንም እሱ በቃሉ ያስተማራቸውን ወንጌል እያስታወሰ ለቅዱሳን ደቀ መዛሙርቱ ነገራቸው፣ አስተማራቸው። ዓለም ጸጥ አለ። ሰቅለው በመቃብር ያኖሩት ዝም አሉ። ደስታቸው በሐዘን ተለወጠ። የእናንተ ሐዘናችሁ በደስታ ይለወጣል ብሏቸው ነበረ ቅዱሳን ደቀ መዛሙርቱን። ለጥቂት አዘኑ፣ ነገር ግን ለዘላለም ደስ አላቸው። በእውነት ይህም ደስታ የኛም ደስታ ነው። ክርስቲያኖች ይህ ደስታ የኛም ደስታ ነው። ክርስቶስ ይህንን እያደረገ ቅዱሳን ደቀ መዛሙርቱን በተለያየ ሰዓት በተለያየ ጊዜ እየተገለጸላቸው በጥብርያዶስ ባሕር በተዘጋ ቤት በተለያየ ቦታ ለቅዱሳን ደቀ መዛሙርቱ እየተገለጸ እየታየ እየተገለጸ እያስተማራቸው 40 ቀን ቆየ። ስንት ቀን ቆየ? 40 ቀን ቆየ። 40 ቀን ከቆየ በኋላ በዛሬው ዕለት ልክ በ40ኛው ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ሁሉንም ደቀ መዛሙርቱ 120 ቤተሰቡ 36ቱ ቅዱሳን አንስትን 12ቱ ሐዋርያትን እንደዚሁም ደግሞ 72ቱ አርድእትን ያዘና ወደ ቢታንያ አቀና። ወዴት አቀና? ወደ ደብረ ዘይት ተራራ። በዚህ ተራራ ላይ ክርስቶስ ቀን ቀን እያስተማረ ማታ ያድራል። በዚህ የኤሌዮን ዋሻ ተብላ የምትጠራ አንዲት ዋሻ አለች። ቀን ቀን እያስተማረ ማታ በዚያች ዋሻ ያድር ነበር ክርስቶስ። አያችሁ፣ ዓለምን ቤቱን ነግፎን ነበር። አያችሁ፣ እሱ ለዓለም መጠለያን የሚሰጥ አምላክ ቤትን መጥቶ ነበር። በዋሻ ውስጥ ያድር ነበር እና የእናንተ አምላክ በእውነት አያችሁ፣ እኛን ላከብረን እሱ ዝቅ ያለ አምላክ ነው። በእውነት ይህን አምላክ አመስግኑ ክርስቲያኖች፣ አመስግኑ። ታዲያ ሐዋርያቱን ይዟቸው ወደ ቢታንያ ወደ ደብረ ዘይት ተራራ ወጣ። ሐዋርያቱን እያጸናቸው ከዚህ ቀድሞ ነግሯቸዋል፣ አስተምሯቸዋል። ሐዋርያቱን አጽናንቷቸዋል፣ ነግሯቸዋል። ከዚህም በኋላ ሐዋርያቱን እያስተማራቸው እንዳይደነግጡ እንዳይፈሩ እናንተ ኃይልን ከአርያም እስክትለብሱ ድረስ በኢየሩሳሌም ተቀመጡ፣ በኢየሩሳሌም ቆዩ እያለ ከፊታቸው ከፍ እያለ ጌታችን መድኃኒታችን ኢየሱስ ክርስቶስ በዛሬው ቀን ወደ ሰማይ አረገ። ክብርና ምስጋና ለአምላካችን። እርገቱ በርቀት ሳይሆን በርቀት ነው ይላሉ አባቶቻችን። በምን ሳይሆን በርቀት ሳይሆን በርቀት፣ በመርቀቅ ሳይሆን በመራቅ የክርስቶስ እርገት የተከናወነው ወይ ነው። በመራቅ እንጂ በመርቀቅ አይደለም። ለምሳሌ አውሮፕላን ከምድር ላይ ሲነሳ እንዴት ነው? አውሮፕላን ከምድር ሲነሳ ቀስ እያለ ይነሳ። ከፍታው እየጨመረ ለሰው ዓይን መታየት እስኪከብድ ድረስ ይሰወራል፣ ይነሳል። የክርስቶስ እርገት እንደዚህ ነው። በርቀት ሳይሆን በርቀት ክርስቶስም ከፍ እያለ ደመና ከፊታቸው ሰውራ ተቀበለችው ይላል መጽሐፍ። ክብርና ምስጋና ለአምላካችን። ያችሁ በርቀት አረገ በመላእክት ዝማሬ። ለዚህ ነው ቅዱስ ዳዊት በመዝሙር 46 ላይ እንደዚህ አለ፣ አርገ እግዚአብሔር በይባቤ ዘምሩ ለአምላክነ ዘምሩ። አያችሁ፣ ዘምሩ ለንጉሥነ ዘምሩ። በቃለ ቀር አምላካችሁ በዝማሬ በታላቅ ኃይል በታላቅ ዝማሬ በመላእክት አንደበት በመለከት ድምፅ አምላካችሁ አርጓል። ዛሬ ደስ ይበላችሁ ዘምሩ ብሎ ቅዱስ ዳዊት ተናገረ። ደስ አይለንም እንደኛ? ደስ አላለንም እንዴ? አያችሁ ክርስቶስ ይናደረገ። እስቲ ምን አከናውኖ አረገ?
ክርስቶስ ሲያርግ የመጀመሪያው ያከናወነው ምንድነው ያደረገልን መሰላቸው? ክርስቲያኖች ኃጢአታችንን አንስቶ አረገ። ምን አድርጎ? ኃጢአታችንን ምን ብሎ አንስቶ፣ በአባታችን በአዳም በእናታችን በሔዋን በኩል የመጣውን መርገም ይህንን ከዚህ አላቆ አጥፍቶ አንስቶ እስከ ዓለም ፍጻሜ ለሚነሱትም ዘላለማዊ ድነት ሰጥቶ ማንም በዚህ በደል እንዳይያዝ አንስቶ ክርስቶስ ዛሬ ኃጢአታችንን አንስቶ አለፈ። ዕለት ዕለት የምንሰራውን ኃጢአት ደግሞ በንስሐ አንስቶልን ክርስቶስ ዛሬ ወደ ሰማይ ከፍ ከፍ አለ። ክብርና ምስጋና ይሁንልን። ክብርና ምስጋና ይደርሰው። ሌላው ቃል ኪዳን ሰጥቶ ዛሬ ክርስቶስ አርጓል። ምን ሰጥቶ? ቃል ኪዳን ሰጥቶ ክርስቶስ አርጓል። ሐዋርያቱ እንደዚህ አላቸው፣ እኔ ከእናንተ የሚሄድበት ሰዓት ደርሷል፣ ወደ አባቴ ሄዳለሁ። የሚሄደው ግን አላቸው ደቀ መዛሙርቱ፣ የሚሄደው ግን መንፈስ ቅዱስን ልልክላችሁ ነው። ምን ልልክላችሁ? መንፈስ ቅዱስን ልልክላችሁ ነው። አትፍሩ፣ አትደንግጡ፣ ልባችሁ አይታወቅ፣ በእኔ እመኑ፣ በአባቴ እመኑ። እኔ በዛ ብዙ መኖሪያ አለ፣ በዚያ ስፍራ ላዘጋጅላችሁ ሄዳለሁ። ይቺ ስፍራ የተባለችው ዘላለማዊቷ ርስታችን መንግሥተ ሰማያት ይቺ ላዘጋጅላችሁ ሄዳለሁ። አትዘኑ፣ አትፍሩ፣ በእኔ እመኑ፣ በአባቴ እመኑ አለና ይህን ሲላቸው ሐዋርያቱ አዘኑ። በእውነት ተከሱ፣ ልባቸው ደነገጠ፣ ሐሳብ ያዛቸው። እንደዚህ አሉ፣ በእውነት እንዴ ብንራብ እኮ አበርክተ የምታበላን፣ ብንጠማ የምታጣን፣ ብንታመም የምትፈውሰን፣ ብንደክም የምታበረታን እንዴት እኛን እንዴት ትሄዳለህ አሉት። አዘኑ። ክርስቶስ ምን አላቸው? ልባቸውን ላጽናናቸው፣ አይዟችሁ አለ። እኔ ዛሬ ወደ ላይ ወደ ሰማይ ወደ ክብሬ ብመለስም መንፈስ ቅዱስን እልክላችኋለሁ። ይህ ብቻ አይደለም አለ፣ እስከ ዓለም ፍጻሜ እኔ ከማን ጋር ነኝ? ከማን ጋር ነኝ? ከእናንተ ጋር ነኝ የሚል ቃል ኪዳን ሰጥቷቸው ክርስቶስ ዛሬ ወደ ሰማይ አድርጓል። አያችሁ፣ ዛሬ ክርስቶስ እስከ ዓለም ፍጻሜ ዛሬ ከኛ ጋር ነው። በሕይወታችን፣ በመንገዳችን፣ በስራችን፣ በየትኛውም ቦታ እግዚአብሔር ዛሬ በመካከላችን አለ። በዚህ ቃል ኪዳን መሰረት ይህንን ቃል ኪዳን ለዓለም ሰጥቶ ነው ክርስቶስ ወደ ሰማይ ከፍ ከፍ ያለው። ክርስቲያኖች በእውነት እኛም ዛሬ ልባችን በሰማይ መሆን አለበት። ልባችን በምን መሆን አለበት? ልባችን በማን መሆን አለበት? በሰማይ። ለምን? ክርስቶስ የት ነው አለው? በሰማይ በመካከላችን አለ። ዛሬ ልባችንን በሰማይ መሆን አለብን። አዎ በሰማይ ልናኖር ያስፈልገናል። ክርስቲያኖች መዝገባችሁ ባለበት ልባችሁ በዛ ይኖራል አለ መጽሐፍ። መዝገባችን ማን ነው? ክርስቶስ ነው። ክርስቶስ ባለበት ልባችን በዛ ይኖራል። ልባችን በሰማይ ነው እንጂ ምድር ላይ የሚቀር ልብ የለንም። ክርስቲያኖች አለን እንዴ? ተስፋችን ነው። የክርስቶስ እርገት ያረጋገጠልን ዛሬ የእኛንም እርገት ጭምር ነው። እኛም ወደ እሱ እንደምንመጣ ይህንን ያረጋገጠበት ቀን ዛሬ ነው። የዛሬው ቀን ለቤተ ክርስቲያን የተስፋ ቃል ነው። የምን ቃል ነው? ኧረ ተናገሩ። የምን ቃል ነው? የተስፋ ቃል ነው። እኛ ከክርስቶስ ጋር ብንኖር ከእርሱ ጋር ወራሾች ነን አለ ሐዋርያው ቅዱስ ጳውሎስ። ከክርስቶስ ጋር ብንኖር እኛ ከእርሱ ጋር ወራሾች ነን አለ። ክርስቶስ ዛሬ ወራሾች እንድንሆን የክብር ልጅነትን ሰጥቶ በ40 ቀን ልጅነትን እንድናገኝ በ40 ቀን ልጅነትን አክብሮ ሰጥቶ በጥምቀት የምናገኘውን ልጅነት ባርኮ ቀድሶ ሰጥቶ ነው ዛሬ ክርስቶስ ወደ ሰማይ ከፍ ከፍ ያለው። ክብርና ምስጋና ለአምላካችን ይሁንልን። ስለዚህ ይህንን ነው ሐዋርያቱ አዘኑ። ቢታንያ ደረሰና ልክ ከነሱ ሳርግ ደመና ሰውራ ስትቀበላቸው ሐዋርያት ዓይናቸውን ወደ ሰማይ አድርገው ያዝናሉ። ከዚያ ቅዱሳን መላእክት፣ አብሳሪዎቹ መላእክት፣ የምስራች ተናጋሪዎቹ ቅዱሳን መላእክት መጡና እናንተ የገሊላ ሰዎች ስለምን ታዝናላችሁ? ስለምን ትዘግታላችሁ? ዛሬ እንደዚሁ ከፊታችሁ ወደ ላይ ከፍ ከፍ ብሎ ሲያርግ ያያችሁት ክርስቶስ ዳግም እንደዚሁ ይመጣል። አትጨነቁ፣ አሁን ሂዱ፣ ወደ ቤታችሁ ተመለሱ፣ በዛ ኃይልን እስክትለብሱ ባሪያም ጠብቁኝ ብሏልና በዛ ጠብቁት ብለው በገሊላ እንዲጠብቁት ለቅዱሳን ደቀ መዛሙርቱ መላእክት ነገሯቸው። ደቀ መዛሙርቱ ይህንን ታላቅ ምስጢር አይተው
እየዘመሩ እያመሰገኑ ለእግዚአብሔር ክብርን እያቀረቡ ከመላእክቱ ጋር ወደ ቤታቸው ተመለሱ። ክብርና ምስጋና ለአምላካቸው። እኛም ዛሬ ይህንን በዓል አመስግነን ዘምረን አምላካችንን አወድሰን አምላካችንን አክብረነው ነው ወደ ቤታችን የምንሄደው። ዛሬ ከቅዱሳን መላእክቱ ከአምላካችን ከጌታችን ከናታችን ከኢየሱስ ክርስቶስ ታላቅ በረከትን ያገኘንበት ታላቅ ቀን ነውና በድጋሚ እንኳን ለዚህ ቀን አደረሳችሁ አደረሰን። ለሌላችሁ እግዚአብሔር አመስግኑልን። ያስተማረን የመከረን የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ የተባረከና የተመሰገነውን ወስብሐት ለእግዚአብሔር። ያስተማረን የመከረን የአባቶቻችን አምላክ ቅዱስ እግዚአብሔር ክብር ምስጋና ለእርሱ ይሁን። ቃሉን ለመገቡን ለመምህራችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። ረጅም ዕድሜና የአገልግሎት ዘመናቸውን ይባርክልን። ብዙ